ልጆቻችሁ እንግሊዘኛ እንዲናገሩላችሁ ከትምህርት ቤት በላይ የሚያስተምሩላችሁን 4 ፊልሞች ይዤላችሁ መጥቻለሁ። ስፔሻሊ ናምበር 1 ላንጉጅን ብቻ ሳይሆን ጀግንነትን፣ የቤተሰብን ፍቅርና ሪስፖንሲቢሊቲን የሚያስተምር ነው። ቪዲዮ ስለሚጠቅማችሁ ሴቭ በማድረግ ጀምሩት። እነዚህ ፊልሞች ቆይት ያሉ ምንም አይነት ቫዮሌሽን የሌላቸውና ለልጆች ይሆናሉ ተብለው የሚታሰቡ ናቸው። ግን ቢሆንም ወላጆች አብራችሁ ብትመለከቷቸው ይመረጣል። ከአራተኛው ስንጀምር አራተኛው ሚኪ ማውዝ ነው። ይህ ሚኪ ማውዝ ብዙዎቻችን አይተነው ያደግን ሙቪ ነው ማለት ነው። በሶስተኛ ደረጃ የያዝነው ፋይንዲንግ ኒሞ ነው። ፋይንዲንግ ኒሞ በጣም ምርጥ ስለ ቤተሰብ ፍቅር እና ስለ መተሳሰብ የሚያስተምር ፊልም ነው ማለት ነው። በሁለተኛ ደረጃ የያዝነው ዘ ቶይ ስቶሪ ነው። ይህ ዘ ቶይ ስቶሪ ስለ ጓደኝነት፣ ስለ መተሳሰብ የሚያስተምር ይሄ ምርጥ የሆነ ቆይት ያለ ፊልም ነው ማለት ነው። በአንደኛነት ወደ ያዝነው ሪኮሜንዴሽናችን ደርሰናል። በአንደኛነት የያዝነው ሁላችሁም ልትገምቱት እንደምትችሉት ዘ ላየን ኪንግ ነው። ዘ ላየን ኪንግ በቃ በደንብ መጀመሪያ ላይ እንዳልኳችሁ ስለ ቤተሰብ፣ ስለ ኃላፊነት፣ ስለ ጀግንነት የሚያሳይ ምርጥ ካርቱን ሙቪ ነው ማለት ነው። እነዚህ ሙቪዎች ለልጆቻችሁ በማሳየት ልጆቻችሁ እንግሊዘኛችሁ የተሻለ እንዲሆን ማድረግ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን።